ጮክ ብሎ በእግዚአብሔር ልጅ ስም አምናለሁ በሉ እስቲ። ማንም ሊሰጠኝ አይችልም። በክርስቶስ ኢየሱስ በማመኔ ያገኘሁትን ነገር እኔም ላገኘው አልችልም። እንዲሁ እግዚአብሔር በክርስቶስ ኢየሱስ ስም በማመኔ ነው የሰጠኝ። ስለዚህ ዮሐንስ ወንጌል በሙሉ የተጻፈው ሰው ልክ የዮሐንስ ወንጌልን ሲያነብ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላል። የዮሐንስ ወንጌል ቲሙሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይልና ዋው ኢየሱስ የእግዚአብሔር ልጅ ነው ብቻ ብሎ አይሄድም። አምኖ በስሙ የዘላለም ሕይወት ይሆንለታል። ጎናቸው ሰው በጌታ በኢየሱስ ስም የምታምን ከሆነ የዘላለም ሕይወት አለ በሉት እስቲ። ተጻፈ። እርሱ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በስሙ አምናችሁ በስሙ የዘላለም ሕይወት እንዲሆንላችሁ ይህ ተጽፏል። በእግዚአብሔር ልጅ ስም የምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን ጽፏላችኋል። አንደኛ ዮሐንስ ምዕራፍ 5 ላይ ከቁጥር 13 እስከ 15 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በእግዚአብሔር ልጅ ስም ስለምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ ይሰማናል። የምንለምነውን ሁሉ እንዲሰማን ካወቅን የለመነውን ነገር እንደተቀበልን እናውቃለን። አንደኛ ዮሐንስ ምዕራፍ 5 ላይ ከቁጥር 13 ጀምሮ እስከ 15 ድረስ ያለ የእግዚአብሔር ቃል ክፍል ነው። አብረን ያነበብነው ጌታ የተመሰገነ ይሁን እና ይሄም መልእክት የሱ የወንድማችን ሐዋርያው ዮሐንስ መልእክት ነው። መልእክቱ የተጻፈው ስፔሲፊክ እሱም በጣም ስፔሲፊክ የሆነ ቦታ አይጠቅስም ግን እሱ ያገለገለባቸውና ሌሎች መልእክቶቹን የጻፈባቸው ቦታዎች ካየን ትንሹ አካባቢ ላሉ አብያተ ክርስቲያናት የተጻፈ ደብዳቤ ነው ማለት ነው። የቤተ ክርስቲያን አባቶች ብዙዎቹ ምስክርነት ይሰጣሉ። እኔ ብዙ ጊዜ የእነሱን ስም ብዙ ሜንሽን አላረግም። እንደነ ኤሬኔስ፣ እንደነ ኦሪገን፣ እንደነ ፖሊካርፕ አይነት ትልልቅ ጸሐፊዎች ዮሐንስ ለማን እንደጻፈው ይጠቅሳሉ ማለት ነው። የተጻፈው ዘጠናዎቹ መግቢያ አካባቢ ነው። ራእይንም ስናገር ብዙ ጊዜ 93 ዓመተ ምህረት አካባቢ አየው 95 አካባቢ ጻፈው ብዬ ብዙ ጊዜ እናገራለሁ። ከፍጥሞ ወደ ኤፌሶን ተፈቶ መጥቷል በኋላ ላይ ብለናል። ይሄንንም እዛ አካባቢ ነው የጻፈው። ሙሉ 5 መጽሐፍ ከ85 ዓመተ ምህረት በኋላ የተጻፉ ናቸው የዮሐንስ መጽሐፎች። ከሁሉም የአዲስ ኪዳናችን መጽሐፎች መጨረሻ ላይ የተጻፉት የዚህ ሰው መጽሐፎች ናቸው ማለት ነው። ምዕራፍ 5 ይሄ ደብዳቤ የተጻፈበት ዓላማ በዛ ዘመን ተነስቶ የነበረ አንድ በጣም ከባድ የስተት ትምህርትና የስተት አሰራሮች ነበሩ። እነዛን የስተት ትምህርቶችና አሰራሮች ለመመከት ቤተ ክርስቲያን ውስጥ ያለውን የወንጌል እውነት ለመጠበቅ የተጻፈ መልእክት ነው። በተለይ የኖስቲሲዝም የሚባለውን የኖስቲኮችን የስተት ትምህርት በክርስቶስ ኢየሱስ ማንነት ላይ የተሰራውን የተሳሳተ የኖስቲኮችን ትምህርት ለመመከትና ወንጌልን ለማጽናት የተጻፈ ደብዳቤ ነው። ስታነቡ ይሄንን ቆላስያስን፣ ሁለተኛ ተሰሎንቄን፣ ሌሎችም የጳውሎስ መልእክቶችን ከዚህ የስተት ትምህርት አንጻር ስለተጻፉ ማግኘት ትችላላችሁ። ምዕራፍ 5 ቁጥር 13 ምንድነው የሚለው? ምዕራፍ 5 ከቁጥር 1 ጀምሮ ካነበባችሁ በእግዚአብሔር ልጅ በክርስቶስ ኢየሱስ ስለማመን ነው የተጻፈው። ስለማመን ነው። ምዕራፍ 5 በክርስቶስ ኢየሱስ ስለማመን ወይንም በእግዚአብሔር ልጅ ስለማመን፣ ቃሉ ቀጥታ እንደሱ ስለሆነ በእግዚአብሔር ልጅ ስለማመን የተጻፈው። እዚሁም ጋር አያይዞ አጽንቶ ይናገራል። ምዕራፍ 5 ቁጥር 13 መልእክቱ የሚጻፈው ጌታን ለሚያውቁ ዳግም ለተወለዱ ልክ እንደኔና እንደናንተ ቸርች ውስጥ ላሉ ሰዎች የተጻፈ ደብዳቤ ነው። በደጅ ላሉ ወይንም የወንጌል እውነት ሰምተው ለማያውቁ ሰዎች የተጻፈ መልእክት ሳይሆን የወንጌል እውነት ሰምተው በክርስቶስ አምነው ቤተ ክርስቲያን ውስጥ ለተተከሉ ሰዎች የተጻፈ ደብዳቤ ነው። ምንድነው የሚለው? ቁጥር 13 ምንድነው የሚለው? በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። እንግዲህ ዮሐንስ በዚህ ደብዳቤው ላይ ተደራሲያኑን ወይንም የመልእክቶቹን አንባቢዎች ሲጠራቸው
ልጆች ሆይ እያለ ነው አይደል የሚጠራቸው? ልጆች ሆይ እያለ ነው። ስለዚህ እሱ አረጋዊ ነው ማለት ነው። በእድሜ ባለጠጋ ሽማግሌ ነው ማለት ነው። ሲጠራ በጣም በልጅነቱ ቢጠራም ይህንን መልእክት ሲጽፍ ግን እድሜ ባለጠጋ ሆኖ በጣም የሸመገለ አረጋዊ ነው እና ሲጽፍ የሚጽፍላቸው በእድሜ ደረጃም በጣም ልጆች ናቸው። በመንፈሳዊ ደረጃም ደግሞ እጅግ በጣም ሩቅ ነው። እሱ ሲኒየራቸው ነው። የክርስቶስ ኢየሱስ መሬት ላይ የነበረ አገልግሎት የአይን ምስክር የነበረ ሰውዬ ነው አሁን እየጻፈ ያለው እና ሲጽፍላቸው የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። ለነማን ነው ይህንን የሚጽፈው? በእግዚአብሔር ልጅ ስም ለሚያምኑ። ጎናቸው ሰው በጌታ በኢየሱስ ስም የምታምን ከሆነ የዘላለም ሕይወት አለ በሉት እስቲ። ይሄ እኮ ነው አይደል እዚህ ቤት የቀላቀለን፣ ይሄ ነው እዚህ ቤት ያመጣን። በእግዚአብሔር ልጅ ስም ስለምታምኑ አለ። በእግዚአብሔር ልጅ ስም ስለምታምኑ፣ በክርስቶስ ኢየሱስ ስም ስለምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። ክብር ለኢየሱስ ይሁን። በጣም እድለኛና የተመሰገነ ሐዋርያ ነው። እየጻፈ ያለው መልእክት የእግዚአብሔር ዘላለማዊውን እቅድ ነው እየጻፈ ያለው። የዘላለም ሕይወት አላችሁ እያለ ነው እየጻፈ ያለው። ለነማ ሲል በእግዚአብሔር ልጅ ስም ለምታምኑ ለናንተ። በጣም በብዙ ስደት ውስጥ ነው ያሉት ቸርቾቹ። በወንጌል አምነው በክርስቶስ ኢየሱስ በመዳናቸው ምክንያት በጣም ስደት ውስጥ ነው ያሉት። በጣም እየተሰቃዩ ነው ያሉት። ያገኛቸው በሙሉ ሊገላቸው ነው የሚፈልገው። ዮሐንስ እንደዚህ ያለ የዘላለም ሕይወት አላችሁ። መሬት ላይ በጣም የሴኩሪቲ ጥያቄ አለባቸው። አሁን ነገ መጥተው ቢገሉኝስ? አሁን ቢያጠፉኝስ? ድንገት እኔ አሁን በክርስቶስ ኢየሱስ አምኛለሁ ብዬ ትርፌ ምንድን ነው? በእግዚአብሔር ልጅ ስም የምታምኑ ሆይ አቤት ይላል ጉባኤው። አሁን አንባቢው ቆሞ በጣም ላይት በሆነ በግሪክ ቋንቋ ነው የተጻፈው። ኮይኔ ተብሎ በሚጣራው ቋንቋ ነው የተጻፈው ወንጌሉም ይሄም እና በጣም ማንኛውም ሰው በቀላሉ አንደርስታንድ ያደርገዋል። ባይዘው የዮሐንስን ደብዳቤ ማንም ሌማን የሆነ ማለት ነው፣ ምንም ፊደል ቆጥሮ የማያቅ ትምህርት ቤት ሄዶ የማያቅ ምንም አንብቦ የማያቅ ሰው የዮሐንስ ደብዳቤ ቆሞ ሲነበብለት በቀላሉ ይገባዋል። ዮሐንስ በጣም ቀላል በሆኑ ቃላቶች እጅግ በጣም ጥልቅና ከባድ የሆነ ነገር በማስተላለፍ ነው የሚታወቀው። የዘላለም መንግስትን ሚስጥር በጣም ላይት በሆነ ቋንቋ ያቀርበዋል። አንድን ነገር ማወቅ ሁሌም እምላችሁ በጣም ትልቅ በረከት ነው። ያወቃችሁትን ነገር ደግሞ ሲምፕሊፋይ አድርጎ ማቅረብ በጣም ትልቅ በረከት ነው። ያቸው ሰዎቹ ሪች በጣም ባለጠጋ በእግዚአብሔር ብርሃን በዘላለም እውነት ሚስጥር በጣም ባለጠጋ። ቀጥሎስ ነገሩን እንደዚህ አድርገው ነው የሚያጎርሱ። ማንም ሰው ይበላል ከእጃቸው። ሲጀመር እነሱን ራሱ ኢየሱስ ያስረዳበት መንገድ አስቡት። ኢየሱስ ምን ያህል ያውቃል ይባላል። ኢየሱስ ሁሉን እኮ ነው የሚያውቀው። እኛ ሁሉን ማወቅ አናቅም፣ ሁሉንም የሚያውቅ አናቅም። ሁሉን አናቅም፣ ሁሉን የሚያውቅም አታውቁም። ከእግዚአብሔር ውጪ ሁሉን ማወቅ ራሱ ምን ማለት እንደሆነ አናቅም። ራሱ ሁሉ ራሱ ከሆነ ነገር እስከሆነ ነገር ነኛ። ኢየሱስ ሁሉን ያውቃል። የሁሉ ምንጭ ነው። ምንም ከተገኘ ከሱን የተገኘው ፈጣሪ ነው። ያንን የሚያክል ግዙፍ አምላክ አሳጥማጅና ቀራጭ ሰብስቦ አስረዳ፣ ገባቸው። ሲምፕሊፋይ ባይ ዘ ዌይ ሲምፕል ሜሴጅ ኢዝ ኦልዌይስ ታፍ። ነገርን ሲምፕሊፋይ ስታደርገው ሰው አቀለልካት እቺ ነገር ምንድናት ይላል። በጣም ሰው ደስ የሚለው ካልገባው ነው። ወሰብሰብ ሲል ያደንቃል። አይ እውቀት ይሁት የሚወራውን ይሁት። በእግዚአብሔር ልጅ ስም ስለምታምኑ፣ በእግዚአብሔር ልጅ ስም ማመን ብቻውን እኮ ተምረን የማንጨርሰው ነገር እኮ ነው። በእግዚአብሔር ልጅ ስም ስለምታውቁት ኦኬ በቃ ገብቶናል ምን እያለ እንደሆነ። አዎ እናምናለን ሲሉ የዘላለም ሕይወት አላችሁ አይደለም ያለው፣ እንዳላችሁ እንድታውቁ ኦሬዲ አላችሁ እኮ ስታምኑ። አዎ መሃል ላይ የሚያፍገመግምና የሚያንገዳግድ በሲቃና በመከራ መካከል ስታልፍ እግዚአብሔር የተወው ሊመስልህ ይችላል።
ለዘላለም ሕይወት አይደለም። መሬት ላይ ያለው ጉዳይ ራሱ መች ዳር ያዘና ነው ይላል አንዳንድ ሰው። ስለዚህ ዮሐንስ የዘላለም ሕይወት እንዳላችሁ አይደለም ያለው፣ እንዳላችሁ እንድታውቁ እንዳትረሱት። በተነበበ ቁጥራው እንደ ሪማይንደር ነኝ እኔ አስታዋሽ። አማኝ የዘላለም ሕይወት አለው። ምንም ያምን በእግዚአብሔር ልጅ በኢየሱስ ክርስቶስ ስም የሚያምን የመጨረሻ እምነታችን የተመሰረተው በኢየሱስ ክርስቶስ ላይ ነው። ከኢየሱስ ክርስቶስ ውጪ እምነታችንን የሚመሰርት ሌላ ነገር የለም። የክርስትና የእምነት መሰረቱ ክርስቶስ ኢየሱስ ነው። ራሱ ይህንን ደብዳቤ ጻፈልን ሰውዬ እኮ ወንጌሉን ሲጽፍ 20:31 አይደል? ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ለምንድነው ወንጌሉን የጻፍከው አሉት። ለግሪክ ነገር ነው የተጻፈው ወንጌሉ። ወንጌል ለግሪኮች ነው እና በጣም እንትን ነው ይሄ። አሁን ለምሳሌ አስረድተ እምቢ ካለ አንድ ሰው፣ በተለይ ደግሞ ትንሽ እንትን ነኝ ካለ፣ ይሄ የእውቀት ሰው ነኝ ካለ ዮሐንስ ወንጌልን ጋብዘው። ዝም ብለህ እስቲ አንብበውና እንገናኝ በለው። በታትኖት አፍርሶት አብኩቶት ገንብቶት በጌታ አድርጎ ይሰጣል። የሰውን ይሄ በእግዚአብሔር ዕውቀት ላይ የሚነሳ የሰው ሐሳብ የሚባለው ለመምታት ነው የተጻፈው ዮሐንስ ወንጌል አይደል? ከዘላለም ነው ታሪክ ውስጥ የሚመጣው ዮሐንስ። ከጊዜ ውጪ ዘላለም ውስጥ ከታሪክ ውጪ የሆነ ነገር ውስጥ መጥቶ ጊዜና ታሪክ መካከል ይከቷል ወንጌልን። በጣም ባይዘው ለግሪካውያኑ በጣም ቻሌንጂንግ ነው። ክብር ለኢየሱስ ይሁን። ለምንድን ነው ይሄንን ሁሉ ነገር የጻፍከው ኢየሱስ ክርስቶስ ላይ? ይሄንን የሚያክል ማብራሪያ አንተ እንደ ሉቃስ የተማሩትን ትምህርት፣ እንደ ማቴዎስ ንግስናውን፣ እንደ ማርቆስ ተአምራት አጽፈህ ራሱን ኢየሱስን ትጽፈዋለህ እንዴ? ማለት የዮሐንስ ወንጌል ኢየሱስ ላይ የተሰራ ማብራሪያ ነው። በኢየሱስ የተሰራ ስራ ላይ አይደለም ዮሐንስ የተጻፈው። ራሱን ኢየሱስን ነው ኤክስፖዝ ያደረገው። ኤክስፖዚሽኑ ኢየሱስ ላይ ነው። ኢየሱስን ነው እንደዚህ የበተነው፣ ፍልቅቅ አደረገው። ለምንድን ነው ይሄንን ሁሉ የጻፍከው ሲሉ ምንድነው የሚለው ዮሐንስ 20:31 እንድታነቡት። ለምን ተጻፈ? እርሱ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በስሙ አምናችሁ በስሙ የዘላለም ሕይወት እንዲሆንላችሁ ይህ ተጽፏል። በእግዚአብሔር ልጅ ስም የምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። ስለዚህ ዮሐንስ ወንጌል በሙሉ የተጻፈው ሰው ልክ የዮሐንስ ወንጌልን ሲያነብ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላል። የዮሐንስ ወንጌል ቲሙሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይልና ዋው ኢየሱስ የእግዚአብሔር ልጅ ነው ብቻ ብሎ አይሄድም። አምኖ በስሙ የዘላለም ሕይወት ይሆንለታል። አስደንቆ አይለቅም፣ አንቆ ይዞ ክርስቲያን ያደርጋል። ወንጌል ደግሞ እንደሱ ሲሆን ነው። ልክ ዋው ብለህ ጭንቅላት ላይ ፕሮሰስ አድርገህ ተደንቀ ከሄድክ ገና ነው። እንደ ኤማውስ መንገደኞች ነህ፣ እየተደነከ ነው። ክሮስ ማድረግ አለበት ወንጌል፣ አቅጣጫ ማስቀየር አለበት። አንተን አማኝ ክርስቲያን ማድረግ አለበት። በእግዚአብሔር ልጅ ስም ለምታምኑ ለእናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። ምንድነው የሚጽፍላቸው? ኦልሬዲ የዘላለም ሕይወት አላቸው። የሚቀጥለው ቁጥር ምን እንደሚለው በእግዚአብሔር ፊት ለመቅረብ አይደል ያለን ድፍረት ይህ ነው። በእግዚአብሔር ፊት ለመቅረብ ያለን ድፍረት። ሰው በእግዚአብሔር ፊት ለመቅረብ ያለው ድፍረት ምንድን ነው? አሁን ሁሉም ሰውን ሲጸልይ፣ ሲማር፣ የተለያየ ነገር ሲያደርግ በእግዚአብሔር ፊት ለመቅረብ ይቀርባል። በእግዚአብሔር ፊት ምንድን ነው ድፍረት? በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። በእግዚአብሔር ልጅ ስም ማመንህ ነው። በእግዚአብሔር ልጅ ስም ማመንህ ነው። በእግዚአብሔር ፊት ለመቅረብ ድፍረት። በምን መንገድ እግዚአብሔር ፊት ትቀርባለህ? በየትኛው መስዋዕትህ በእግዚአብሔር ፊት ትቀርባለህ? በየትኛው የጽድቅህ ጉልበት በእግዚአብሔር ፊት ልትቀርብ ትችላለህ? ማን እግዚአብሔርን ሊጠጋው ይችላል? ድፍረት አለን በእግዚአብሔር ፊት ለመቅረብ። ወዳጆች እንዳትሸማቀቁ፣ በእግዚአብሔር ፊት ስትቀርቡ እንዳትሸማቀቁ። ቀና ብላችሁ ቅረቡ፣ ደስ ብላችሁ ቅረቡ። የሚቀጥሉትን ነገሮች በሙሉ ከእግዚአብሔር እንደምትቀበሉ እርግጠኛ ሆናችሁ ቅረቡ። ድፍረት ማለት እሱ ነው። ድፍረት ማለት ደፋርነት አይደለም።
በክርስቶስ ኢየሱስ የተገኘ መብት ማለት ነው እንጂ ደፋር መሆን ማለት ነው እንዴ ትርጉሙ? ሲጀመር እግዚአብሔር ፊት ደፋር ይኮናል እንዴስ? ለመድፈርስ የሚሆን ግራውንድ አለ እንዴ በእግዚአብሔር ፊት? ግራውንድ የለም። ባይዘው ሰው እግዚአብሔርን ካላወቀው ነው እንጂ ካወቀው መብት አለ እየተባለ ራሱ ይፈራል። እንኳን እንዲዘውል ይል ስብስብ አድርጎ ያስገባን እኮ የኢየሱስ ስም ነው። እስቲ ጮክ በሉና ኢየሱስ በሉት። እስቲ ኢየሱስ ድገሙና እስቲ ኢየሱስ በሉት። ኢየሱስ በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። ዋው! በእግዚአብሔር ፊት መቅረብ ተችሏል። ኑ አለ እግዚአብሔር። እነማንን? በልጁ ስም የሚያምኑትን የዘላለም ሕይወት የሰጣቸውን ኑ ወደ እኔ ግቡ፣ ጠይቁኝ፣ ለምኑኝ፣ ንጉሥ ነኝ፣ ሁሉ አለኝ፣ ጠይቁኝ። እግዚአብሔር ዝም ብሎ ኑ አይደለም ያለን፣ ኤክስፔሪየንስ አርጉ ከኔ ጋር መኖርን። ዝም ብሎ ገባው ለማለት አይደለም፣ ኤክስፔሪየንስ አርጉ፣ ጠይቁ፣ ለምኑ፣ እጄንዩ፣ ፊቴንዩ፣ ተጠጉኝ። ሃሌሉያ! ዋው! ማንም ሊሰጠኝ አይችልም። በክርስቶስ ኢየሱስ በማመኔ ያገኘሁትን ነገር እኔም ላገኘው አልችልም። እንዲሁ እግዚአብሔር በክርስቶስ ኢየሱስ ስም በማመኔ ነው የሰጠኝ። ጮክ ብሎ በእግዚአብሔር ልጅ ስም አምናለሁ በሉ እስቲ። ኦፍ ኮርስ ጠሌ ምንድነው የምጨቀጭቀን? በኢየሱስ ማመን። ስሙን ደግሞ አንድ ቀን እንማራለን። የኢየሱስን ስም፣ የእግዚአብሔርን ስም፣ ስሞች አይደለም ስም እንትን ተብሎ የተጠራበትን ስም the name ስሙን ስምህን ገልጬላችኋለሁ እኮ ነው ያለው ኢየሱስ። ምን አስተማርካቸው ይህን ሁሉ ጊዜ? ስምህን። የእግዚአብሔርን ስም ነው ኢየሱስ ያብራራ የኖረው። የእግዚአብሔር ስም ስምህን የገለጥኩላቸው የዘላለም ሕይወት በዚህ አላቸው አለ ኢየሱስ። እስቲ አሜን በሏ። ስምህን አብን በአካል አይተው ታያቆመው ስሙን ኢየሱስ አብራራላቸው። በእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ነው የሚል ትምህርት አለ ውስጡ። የእምነታችን መሰረት ይሄ አይደል? ጴጥሮስ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እኔ ማን ነኝ ሲል አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። የእግዚአብሔር ልጅ ነው ኢየሱስ። የእምነት መሰረት ነው ይሄ። በእግዚአብሔር ልጅ ስም ስለምታምኑ ፋውንዴሽናል የዘላለም ሕይወት አላችሁ እወቁ። አሜን ሲሉ በእግዚአብሔር ፊት ለመቅረብ ድፍረታችን ይሄ ነው። አየ የሚሸማቀቅ አለ ቸርች ያቀተዋል። እንዴት አድርጌ ነው በእግዚአብሔር ፊት ሆነ መቅረብ ሲል ድፍረታችን ምንድነው ሲሉት ዮሐንስ ተለዋዋጭ ነው አይደለም ያለው። ይሄ እውነት ከገባህና በዚህ እውነት አምነህ ከቆምክ ድፍረት አለ። ድፈሩ ማለቴ ጸልዩ ማለቴ ነው። ክብር ለኢየሱስ ይሁን። ስትጸልዩ ግን እግዚአብሔርን አፕሮች የምታረጉበት መንገድ ይቀየራል። አሁን በዚህ መንገድ የሚቀርብ ሰው እግዚአብሔርን አፕሮች ሲያደርገው እንደ አባትና ልጅ ነው አፕሮች የሚያደርገው። እንደ ጌታና እንደ ባሪያ ብቻ አይደለም የሚያደርገው፣ እንደ አባትና እንደ ልጅ ነው። ድፍረት አለን። በምን? በልጁ ስም አምኛለሁ። ስለዚህ እኔ የምጸልየውን ጸሎት በሙሉ እግዚአብሔር የሚሰማኝ በልጁ በኩል ነው። አንድ በጣም የሚወደድ ቃል አለ አይደል? ሮሜ ምዕራፍ 8 እና ገላትያ ምዕራፍ 4 ላይ ሮሜ 8 ላይ ምንድነው የሚለው? አባ አባ ብሎ የሚጮህ የልጅነት the spirit of sonship የልጅነት መንፈስ ሰጠን። ምን ማለት ነው? ልጅ ቤቱ እንግዳ ነው እንዴ? ባይዘው ከባለቤት በላይ ባለመብት ልጅ ነው። አንተ እንግዳ ነህ። እንደው ብዙ የቤት ስራ አለብህ። ቁጭ ብለህ ቁጭ አትልም። ጫፍ ላይ ነው የምትቀመጠው። እነሱስ እግራቸውን አውጥተው ነው የሚቀመጡት። ጫፍ ላይ እንዳይመስልኩ ተጠራርገው ወደ ኋላ በደንብ እንደዚህ። የልጅነት መንፈስ ምን ማለት ነው? ቤቴ ነው። እስቲ አሜን በሏ። እግዚአብሔር ክብሩ ሲገባ ያባረረኝ ይሆን አትልም። ጎናቸው አልሶ እንደ ልጅ ኑር በሉት። ተደላደልና ኑር በሉት። በእግዚአብሔር እቅፍ ውስጥ ኑር በሉት። ኢየሱስ ጌታ ነው። እቅፍ ውስጥ እግዚአብሔር መገኘት ውስጥ
የእግዚአብሔር ልብ ለእኔ የአባት ነው። ያሰሪና ሰራተኛ አይደለም። እያሳደደ ደሞዜን አይቆርጥም እግዚአብሔር። እንደሱ አይነት አምላክ አይደለም። አባቴ ነው። እስካድግ ነው የሚጠብቀኝ። የእሱ የሆነው በሙሉ የኛ ነው። ማቹር እስክናደርግ ነው የሚከለክለን። ስታድግለት አደክልኝ፣ ይሄም ያንተ ነው፣ ይሄንንም አስተዳድር፣ ይሄንንም ምራው፣ እዚህም ውስጥ ግባ፣ ይሄንንም ያዝ ነው የሚለን። እስክታድግ ነው። ድፍረት አለን። በምን? በክርስቶስ ኢየሱስ በኩል። እንዴት? አባ አባት ብሎ የሚጮህ የልጅነት መንፈስ ነው የተሰጠን። እውቀት ብቻ አይደለም፣ መንፈስ። አየህ፣ ልጅ ነህ የሚል እውቀት ብቻ አይደለም፣ ስፒሪት ውስጣ ቦርናጌን የተወለደ መንፈስ ውስጥ አለ። ተወልደህ ነው የምታውቀው። ተነግሮ ብቻ አይደለም፣ ተወልደህ ነው። ከዛ ደግሞ ገላትያ ላይ አባ አባ ብሎ የሚጮህ የልጁን መንፈስ ሰጠን። የልጅነት ሰጠኝ። ቀጥሎ የልጁ ምን ማለት ነው? ኢየሱስ አባ ያለበት ማለት ነው። አሁን አንተ ቆመ አባት ሆይ ስትል ኢየሱስ ባለበት መጠን ነው የሚሰማ። ኢየሱስን እንደሚሰማው ነው የሚሰማ። የልጁን መንፈስ። ስለዚህ ስትጸልዩ አቀራረባችሁን ቀይሩ። ባይሰጠኝስ ብሎ ነው እንደ ኢየሱስ የሚጸልየው። ቢከለክለኝስ አይልም። ሲጀመር የአባቱ ፈቃድ ነው እሱ ውስጥ ያለው። እኛስ የእድሜ ጉዳይ የልጁን መንፈስ እኮ ነው የተቀበልነው። ስላልሰማህ አይደለም የማይሰጥህ። ሰምቶ ቆይ ይልሃል። ቆይ እግዚአብሔር ሆይ እንትዝቅ ታባክናለህ ብዬ ብነግረው አሁን ልጄ ላይ ያቀቸ ምንድነው ማባከን? ዳድ ማባከንን ሳስረዳ ማባከንን እያስረዳው ደግሞ ሌላ ነገር ይጠይቀኛል። ገና ነው ሳላስረዳው ያቃል ማባከን ማለት ነው። ያኔ ብድግ አድርገህ ትሰጧለህ። ሁሉንም አሳርፈኝ እንደውም ብለህ የልጅነት መንፈስ ማለት የክርስቶስ ኢየሱስ አልዓዛርን ለማስነሳት ቆሞ አባት ሆይ ስለሰማኸኝ ሁልጊዜም ስለምትሰማኝ ጸሎቱን አያችሁት? የኢየሱስን አባት ያለ ስለሰማኝ ያለውና ሁልጊዜ ማለት ምን ማለት ነው? ከዚህም በኋላ በጸለይ ቁጥር ጥያቄ የለም። እኔ እናንተ መሃል ይሰማል አይሰማም ብሎክ የሚያደርግ ነገር እኔ እናንተ መሃል አባቴ ነህ፣ ልጅ ነኝ። በማንኛውም አጋጣሚ እኔን መስማት ነው የምትፈልገው። ከኔ ጋር ማውራት ነው ደስ የሚል። መሬት ላይ ኢየሱስ ጋር አብ ቶሎ ቶሎ የተመላለሰው ማንም ጋር መጥቶ አያውቅም። ፈሪሳውያን ጋር አይመጣም፣ ሰዱቃውያን ጋር አይመጣም። የኢየሩሳሌም ጉባኤ በጣም ትልቅ ነው ብሎ አይመጣም። ኢየሱስ አባ ካለው አቤት። ያ መንፈስ ነው የተሰጠን። አባ ስትል አቤት። እኛን ማዋራት ነው ደስ የሚለው። ያንተን ፊት ማየት ነው ደስ የሚለው። እስቲ አሜን በሏ። ሁል ጊዜ እንደምትሰማኝ አውቃለሁ አለና ዛሬም አለ እንዲጮክ ብዬ የምናገረው እዚህ ያሉት አንተ ሁሌ ከኔ ጋር እንዳለህ እንዲያውቁ ነው አለ እንጂ ምንም የታወቀ ነው። ግን እኔ አሁን እንደዚህ ሆነው እነሱ እንዲያውቁ ብዬ ነው አለና ምንድነው የሚያወራው ይሄ ሰውዬ ደግሞ ብሎ ደግሞ ዛሬ ወደ ሰማይ አንጋጦ አባቴ ስለመሰማኝ ስለሰማኝ ምን አይላል ሲሉ እንግዲያው አለና ምን ማለት መሰለ አልዓዛር አለ ናውጣ ብሎት ቆመ። የሄደችውን መለሰለት ማለት ነው። አባቱ እንደምትሰማኝ ያውቃል መልሳት አልዓዛር። ኢየሱስ በዚህ ጋር አባቱ ይመልስ ሲል አብ እዛ መቃብር ውስጥ መልሶታል። አልዓዛር ናውጣ ሲል እየዘለለ ሲወጣ ሰው ዋው አይደለም ይሉት አባቱ ሰማው። የአባትና የልጅ ህብረት መሃል የተፈጠረ ተአምር ነው። ጮክ ብሎ ይሰማኛል ብሎ እስቲ ይሄ መብት በጌታ በመሆን ብቻ ነው የሚገኘው። ማንም ስለሆንክ አይሰማም። በክርስቶስ ኢየሱስ ከሆንክ ብቻ ነው የሚሰማ። ወደ ጎን ማንም ከማንም ጋር ሊሰማማ ይችላል። ወደ ላይ ግን ሰማይን አቋርጦ መሄድ የሚችለው የኢየሱስ ስም ላይ ያለ ኃይል ብቻ ነው። ኢየሱስ ስትለው ሰማይን የሚያቋርጠው ከደመና ማለፍ አይችልም። ሌላ ጸሎት ከምታዩ ከዚህ ከተጠራቀመው አየር ከዚህ ከስካይ ማለት ሄቨንስ መግባት የሚችለው የኢየሱስ ስም የተጣበቀበት ጉዳይ ብቻ ነው። መናፍስት ታንቆ ያስቀምጥባል። ይሄ የፋርስ አለቃ ምናምን አርኮን አለ ይት ወዲን ምጸልይ ይላል ናንጆ ደኒ እኔ ያለውልህ ወደኔ እኛ ኢየሱስን ግንጥል ያደርገዋል።
ሃሌሉያ። እና ድፍረት አለ። ምንድነው ድፍረታችን? በእግዚአብሔር ልጅ ስም እናምናለና፣ በኢየሱስ ስም አምናለሁ። የኢየሱስ ስም ላይ ያለ እምነት አጋንንት ማባረሪያና ተአምር ማድረጊያ ብቻ አይደለም፣ በእግዚአብሔር ፊት ለመቅረብ ድፍረትም ነው። እግዚአብሔርን የተቀበለኝ በኢየሱስ ስም ነው። ስሙ ለዘላለም የተመሰገነ ይሁን።